ፍሬ ሃይማኖት ሰንበት ትምህርት ቤት ወጣቶች እንዲሁም ምዕመናን እና ምዕመናን የተከበሩ ክቡር አባታችን መላከ ሰላም ክብረ ሞገስ የእጅ ሰበን የቅዱስ ሚካኤል ቤተክርስቲያን ዋና አስተዳዳሪ ሰዎችን በስራ የፈጠረ ለሰሩትም ስራ ዋጋ ሰጪ የሆነ ልዑለ ባሕርይ እግዚአብሔር ይህንን ዘመናዊ የሆነ የጥበብ መጠመቂያ ቤት በመስራት ስላነቃቃን ለመፈጸም ስላበቃን አምላካችን ክብር ምስጋና ይግባው። ምን ብላችሁ አመስግኑት። ክቡር ዳዊት ሲዘምር በመዝሙር 121 ቁጥር 9 ላይ ስለ አምላካችን ስለ እግዚአብሔር ቤት ለአንቺ መልካምነትን ፈለግኩ በማለት የእግዚአብሔር ቤት ስብሐተ እግዚአብሔር ሳይጎድል ዝማሬው ሳይነጥ አምልኮተ እግዚአብሔር ሳይታጠር ምዕመናን ሥጋው ደሙን እየተቀበሉ ከፈጣሪያቸው ጋር እንዲገናኙ እንባቸው ታብሶ እንቆቅልሾቻቸው ተፈቶ የሚሄድበትን የክብር ዙፋን እንዲሆን ምኞቱን እንደገለጸ ሁሉ በዚሁ መንፈሳዊ አገልግሎት ጎን ለጎን ይህን ዘመናዊ የሆነ የጥበብ መጠመቂያ ቤት በ4 ወር ባልሞላ ጊዜ ውስጥ ግምቱ ከ1,420,000 ብር በላይ ወጪ ወጥቶ እስኪጠናቀቅ ድረስ ባለተስፋ የቤተክርስቲያን የቁርጥ ቀን ልጆች የሆኑትን በተለያዩ አቅጣጫዎች በሀገር ውስጥም ሆነ በውጭ የሚኖሩ ኦርቶዶክሳውያን ምዕመናን በማሳሰብ በጉልበታቸው፣ በገንዘባቸው፣ በሙያቸውና በጸሎታቸው ከአካባቢው ነዋሪ ጋር በመተባበር የተሰራውን ይህን ግሩም ድንቅ የሆነ የጥበብ መጠመቂያ ቤት ምቹ ከመሆኑም በላይ መንፈስን ያድሳል። በመሆኑም በጻድቁ ጥሪ በዚህ ቦታ ተገኝቼ እንዳገለግል እኔንም አምላክ ስለፈቀደልኝ ደስታዬ እጥፍ ድርብ አድርጎታል። በእውነት ከዚህ ቦታ ላይ ጥቂትም ቢሆን የልማት ሥራ ተሳታፊ የመሆናችን ምስጢር ዝም ብዬ ሳስበውና ሳሰላስለው በእኛ በዘመናችን ሙሉ ለምን በዘመኔ ሙሉ የሰጠኝ ልዩ ስጦታ ነው። ይኸውም ጻድቁ አባታችን የራቀውን በማቅረብ በዚህ በሚታየው የልማት ሥራ ላይ በታምራትና በበረከት አለመለየት ልማቱን በሚያስደንቅ መልኩ እንዲፋጠን ግልጽ የሆነ ተራድኦ ያደረጉ መሆኑን ዛሬ በመካከላችን ቆሜ የሕይወት ምስክርነትን